ሰላም ውድና የተከበራችሁ የድርቢቱ ፋሚሊዎች እንዴት ናችሁ? እግዚአብሔር ይመስገን በጣም ደህና ነኝ። አለው ሰላማችሁ በያላችሁበት ብዝዝት ይበል። ጠፍቻለሁ። እንዴት ናችሁ? በጣም ይቅርታ ስለመጥፋቴ። ደህና ናችሁ ወይ? አለው ሁሉ ይስፋ ለመድኃኒዓለም ለድንግል ማርያም ልጅ። ዛሬ በአንድ ነገር ወደ እናንተ መጥቻለሁ። እሱ ምን መሰላችሁ? ሴቶችዬ የማርያም ቤት ተቀምጠን ብዙዎቻችን ዋይፋይ በእነሱ ነው ማለት ነው። ከስንት አንድ ደግሞ ዋይፋይ በራሳችን ነው። ግን እንደዛም አድርገን የማንንም ቲክቶክ ነው እስክሎር እያደረግን ዳታችንን የምንጨርሰው ማለት ነው። ግን የራሳችንን ስራ ከስራችን ጎን ለጎን በትርፍ ጊዜያችን የራሳችንን ስራ እንድንሰራ ዛሬ የስራ ድርጅ ነው ወደ እናንተ የመጣሁት ማለት ነው። እኔ እስካሁን ድረስ ኦንላይን ስራ የሚባል አልወድም ማለት ነው። እና እስካሁን የኦንላይን ስራ ሲጀመር ደስ የማይለኝም። በቃ የውሸት የሆነ ሃይማኖት ነክ ምናምን 666 ምናምን እንደዛ ነገር ምናምን የሚመስለኝ ማለት ነው። ለዛ አልሳተፍበትም። ዛሬ ላይ ግን የሆነ ስራ እስከምጀምረው ድረስ በጣም የእውነት አልመሰለኝም ነበረ። አሁን ላይ ግን ጀምሬው እና ብሩን ተከፍሎኝ ሳየው ማለት ነው የምር እንዴት ያሉ በማዲያም ቤት ተቀምጠው ዳታቸውን እኔ አሁን ካርድ በራሴ ነው ማለት ነው። ዋይፋይ ቤት ውስጥ የለም፣ ካርድ በራሴ ነው። ብዙዎቻችሁ ደግሞ ካርድ እናንተ አትሞሉ፣ ዋይፋይ ነው የምትጠቀሙት። ለዛ እንኳን እናንተ ነፃ ዋይፋይ እየተጠቀማችሁ እኛም ካርድ እየሞላን እስከ ዛሬ ድረስ ጊዜያችንን በከንቱ አቃጥለነዋል። አንድ ደሞዛችንን እየጠበቅን ማለት ነው። ዛሬ ይሄን ነገር ምን ልላችሁ ፈልጌ ነው፣ በትርፍ ጊዜያችን ማለት ነው፣ በትርፍ ጊዜያችን መስራት አለብን። ቢያንስ ለአንዳንድ ነገር ለቤተሰብ የምናግዘውን ነገር እንችላለን። ለአንዳንድ ወጪ ይሄ በትርፍ ጊዜያችን የምንሰራ ስራ ትሆነናለች። ደሞዛችንን ሴቪንግ ማድረግ እንችላለን ማለት ነው። እሱን ስራ ለመስራት ደግሞ ምን መስፈርት ያስፈልገናል ለምትሉት ወንድሞቼ እፈልጋለሁ። እሺ በሉ፣ ስልኬን አስቀምጥላችኋለሁ። በሱ ስልክ በዋትስአፕ ማውራት እንችላለን። ስራውን እንዴት እንደሆነ በስነ ስርዓት አስረዳችኋለሁ ማለት ነው። ምንም አይነት ክፍያ የለም። ምንም አይነት ብዙ ጊዜያችሁን የምታሳልፉት በ24 ሰዓት ውስጥ 2 ሰዓት ናት የምትሰሯት ማለት ነው። በ24 ሰዓት ውስጥ ቀን ባይመቻችሁ እንኳን ማታ ከስራ ጨርሳችሁ ወደ ክላሳችሁ ስትገቡ በዛች ሰዓት መስራት ትችላላችሁ ይሄንን ስራ ማለት ነው። እና እንዴት ነው ክፍያውስ ምንድነው ምናምን ልትሉ ትችላላችሁ። ሁላችሁም ስገቡበት ነው ማንኛውን ነገር የምታዩት። እኔ መጀመሪያ እንዳልኳችሁ የኦንላይን ስራ አልወድም። ለምን ሃይማኖቴን የሚነካ ነው የሚመስለኝ። ይሄ ግን ምንም አይነት ሃይማኖታችሁን አይነካም። እኔ አሁን ኦርቶዶክስ ነኝ። ሙስሊም እህቶች አሉ ብዙ በቃ ሃይማኖትን በጥቅሉ አይነካም ማለት ነው። ሃይማኖትን አይነካም። ምንም አይነት ክፍያ የለም። በ24 ሰዓት ውስጥ 2 ሰዓት ናት የምትሰሩባት። ጊዜ ካላችሁ መስራት ትችላላችሁ። ጊዜ ከሌላችሁ ደግሞ ያችን 2 ሰዓት ተጠቅማችሁ ለ7 ቀን 1800 ብር ተከፋይ ናችሁ። ተረዳችሁ? እዚህ ጋር በሳምንት በ7 ቀን 1800 ብር ተከፋይ ናችሁ። እሱም በምንድን ነው? በትርፍ ጊዜያችሁ። ከዛም በላይ ጊዜ ካላችሁ ከ2 ሰዓቱ በላይ ጊዜ ካላችሁ ቁጭ ብላችሁ መስራት ትችላላችሁ። ያቺ 800 በሳምንት የምታገኟትን ከዛ በላይ ማግኘት ትችላላችሁ ማለት ነው። ማንም ሰው አሁን ላይ ይሄን ስራ በጣም ብዙዎች ጓደኞቻችን ወንድሞቻችን እየተለወጡበት ነው ያሉት። እስከ 1 ሚሊዮን እስከ 1.5 እየሰሩበት ነው በወር ማለት ነው። እና እነሱ ምንድነው ስራዬ ብለው በቃ ስራችን ነው ብለው ቁጭ ብለው 24 ሰዓት እሱ ጋር ፍጠው ነው ያን ያክል የሚያገኙበት። ታዲያ እኛ ግን ከ24 ሰዓት 2 ሰዓት ተቀምጠን ለ7 ቀን 1800 ብር መከፈል ማለት አሪፍ ነው። 2 ሰዓት ምን ቲክቶክ ላይ ተቀምጠን 2 ሰዓት አንቀመጥም? ቲክቶክን ስክሮል እያደረግን
ለዛ እህት ወንድሞቼ በተለይ እህቶቼ እንድትጠቀሙበት ይሄንን እድል እጠይቃችኋለሁ። የምትጠቀሙበት እናንተና እኔ አሁን መጀመሪያ እስኪ እንደው ብቻ ልሞክረው ምናምን ብዬ ነው የገባሁበት። ዛሬ ላይ ግን ያንን ገንዘብ ተከፋይ ነው። እግዚአብሔር ይመስገን። መቼም ምን ያላም 7 ቀን ሞልቶኛ ነብር የምር የሚከፈለኝ አልመሰለኝ። ብሩ እኮ ብዙ ሆኖ አይደለም፣ ብሩ ብዙ ሆኖ አይደለም። ግን በሳምንት ናትኝ በወር ከዛም በላይ ሰዓት ሰተን ከሰራን በወር ጥሩ ብር እናገኝበታለን። ያችን 8 4 ጊዜ ደምረን ሳይሆን በወር እናገኛለን ብለን ማሰብ ያለብን ጠንክረን ከሰራን ከሆነ ሰዓት በላይ የምንሰራ ከሆነ ከዛም በላይ እንደምናገኝ በኮንፊደንስ ነው የምነግራችሁ። የኔ ጓደኞች አሁን አንድ ወር ይሆናቸዋል ማለት ነው። ስራውን ከጀመሩበት ከገቡበት 1 ወር ይሆናቸዋል። እመኑም አትመኑም 70 ሺህ ብር እየተከፈላቸው ነው። ልክ በአንድ ወሯ አሁን አንዷ አለች፣ በአንድ ወሯ 70 ሺህ ብር ነው ይገባላት። ለምን? ጠንክራ ሰርታ ደሞዟ እንኳን 30 ቀን ሰርታበት 70 ሺህ ብር አይደለም ይከፈላት። እሷም እንደኛ የማዳም ቅመም ናት። በዚህኛው ግን ጠንክራ ወጥራ ሰርታ ያን ያህል ተከፍሏል በአንድ ወሯ ማለት ነው። እኔ የእሷን ሳይ ነው በቃ እንዴ ለምን እንደኔ አይነት አሉ አይደል እንዴ በማዳም ቤት የወር ደሞዛችንን ጠብቀን እኔ አሁን የወር ደሞዜን ጠብቄ ለካርድ ብዬ ለብዙ ነገር ቤተሰብ አለ፣ ልጅ አለ፣ ትዳር አለ። ለዛ ስናደርጋት ይቺ ብር ምንድናት ነው ጥያቄው። ለዛ ቢያንስ እንኳን የወጫችንን እንዲችልልን ለአንዳንድ ነገር ለቤተሰብ የካርድ ምናምን ለልብስ የምናነሳለትን ብር ደሞዛችንን ሴቪንግ እያደረግን ያን ነገር እንጠቀማለን። እና ውድ እህቶች ይሄን ነገር ተጠቀሙበት። ማርያምን ነው የምላችሁ፣ በጣም አሪፍ ነው። እኔ የምሬን ነው መቤቴን። ለምን እንደኔ አይነቶች ናችሁ ብዙዎቻችሁ ማለት ነው። እኔ አሁን ደሞዜ 1000 ብርና ከ1000 ብር ላይ ካርድ በራሴ ነው ዋይፋይ ብያችኋለሁ። እስከ ዛሬ ድረስ ምን ነው ገብቼበት ቢሆን ነው ያልኩት። ለምን እስከ ዛሬ ገብቼበት ቢሆን እስካሁን የትና የት ደርስ ነበረ። የካርድ የምን ከዛችሁ ደሞዜን ጠብቄ ከማነሳ በጣም እኔ አሁን ብዙ ተከፈለኝ አይደለም ገና አንዴ ነው የተከፈለኝ ማለት ነው። እና እህቶቼ ምን ልላችሁ ፈልጌ ነው፣ ግቡበት፣ እዩት፣ ማርያምን እዩት፣ ትጠቀሙበታላችሁ እንጂ ምንም ሲቀጥል ደግሞ ምንም አይነት ክፍያ የለው ምን የለው እንከስራለን ምናምን የሚባል ነገር አይሰራም። የለም ለአንድ ሳምንት ሞክራችሁ እዩት። ከዛ ሲጥማችሁ ራሳችሁ ትገባላችሁ። ይሄንን እድል ለእናንተ ሳልነግራችሁ አላልፍም ብዬ ነው ዛሬ ለእናንተ ቪዲዮ ልሰራላችሁ የተገደድኩት። እና ውድ የማዳም ቅመሞች በአገር ውስጥም ያላችሁ ኢትዮጵያም ሆናችሁ ግን መስራት ትችላላችሁ። ይሄን ነገር ግዴታ ለማዳም ቅመም ብቻ አይደለም። እኔ የማዳም ቅመም ስለሆንኩኝ እንደኔ ያሉ በሰው ቤት የሚኖሩ እንደሱ አይነቶቹ እንዲጠቀሙበት ስላሰብኩ ነው ይሄን ቪዲዮ የሰራሁት እንጂ ኢትዮጵያም ሆናችሁ ትርፍ ጊዜ ያለው ሰው መስራት ይችላል። ትችላላችሁ፣ ስሩበት። ማርያምን ትጠቀማላችሁ። በ7 ቀናችሁ ያን ብር ስታገኙ ነው ጥቅሙን የምታውቁት። ከዛ በኋላ ራሳችሁ ትሰሩበታላችሁ። ራሳችሁ ጥቅሙ እንዴት እንደሆነ ታመሰግኑኛላችሁ። ለዛ ግቡና እዩት ነው የምላችሁ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። እናንተ ላይክ ስታደርጉ ነው ለብዙ እህቶቻችን ይሄ ቪዲዮ ሊደርሳቸው የሚችለው ማለት ነው። እና ይሄን ቪዲዮ አይታችሁ ይሄን ስራ መስራት ለፈለጋችሁ አስገቢን ብላችሁ ኮሜንት ጻፉ። ስልክ ቁጥር አስቀምጥላችኋለሁ። ከዛ በዛ ስልክ ቁጥር በዋትስአፕ ማውራት እንችላለን። እንዴት እንደሆነ ስራው እንዴት መጀመር እንዳለባችሁ በስነ ስርዓት አስረዳችኋለሁ ማለት ነው። ይሄን ነገር ግን ለአንድ ሰው ለሁለት ሰው ሳይሆን ቢያንስ ለቻላችሁት ለጓደኞቻችሁ ሸር አድርጉላቸው፣ ላይክ አድርጉት። እናንተ ላይክ ስታደርጉት ብዙ ቦታ የመድረስ እድል አለው። ሰብስክራይብ አድርጉት፣ አከፍሉበትም። እንደጌ ማዳም ቅመሞች ማርያምን የወር ደሞዛችንን እየጠበቅን እዚህ እድሜያችንን መፍጀት የለብንም፣ ጊዜያችንን ማቃጠል የለብንም።
ቶሎ ቶሎ ሰርተን ቶሎ ወደ ሀገራችን እንደ ማንኛውም ሰው በሀገራችን ገብተን የመኖር ፍላጎት አመት በዓል ሲመጣ ረመዳን ሲመጣ ትልልቅ ባህላቶች ሲመጡ በሰው ሀገር ሆነን ከምናለቅስ ሰራ አድርገን ገብተን ከቤተሰቦቻችን ጋር መኖር እንፈልጋለን አይደለ? እሱን ነገር ለማድረግ ደግሞ ጠንክረን መስራት አለብን። ግዴታ የወር ደመወዛችንን መጠበቅ የለብንም። እና ውድ የሀገሬ ልጆች እምወዳችሁ ሞክሩት። መሞከር አይከፋም፣ ሃይማኖትን አይነካም። ትልቁ ነገር ደግሞ ሃይማኖት ነው። ሙስሊሞችም ሆናችሁ ክርስቲያኖች፣ ሌሎች ሃይማኖቶችም ቢሆን ማንም ሰው በሃይማኖት አይደራደርም። ይሄ ነገር ደግሞ ሃይማኖትን እስካልነካ ድረስ ብሰሩበት በይነኝ እኔ። ለምን ክፍያ እስከሌለው ድረስ ሞክራችሁ ታይታችሁት ካልተመቻችሁ ትወጣላችሁ። ማንም አይከለክላችሁም። የ7 ቀን ወር እንኳን ደሞዝ ወስዳችሁ መውጣት ትችላላችሁ ካልተመቻችሁ። የ7 ቀን ወር ብር አይታችሁ ካልተመቻችሁ ታቆማላችሁ። አንድ ቀን አይታችሁ ከደበራችሁ ማቋረጥ ትችላላችሁ። ግን እዩት፣ ማርያምን ምዬ ነው የምነግራችሁ፣ ትጠቀሙበታላችሁ። እዩት ውዶቼ፣ ሞክሩት። መሞከር አይከፋም። እወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። በድጋሚ ቪዲዮዬ እስከምንገናኝ ድረስ ሰላም ቆዩልኝ። ላይክ አድርጉ ለእህቶቻችን እንዲደርሳቸው። ሰላማችሁ ይብዛ በያላችሁበት።